ስልጣን ከያዘ 8 ዓመታትን ያስቆጠረው የብልጽግና መንግስት ደርግ የሰራውን ኢህአዴግ የደገመውን ስህተት ዋግምራ ህዝብ ላይ ለሶስተኛ ጊዜ እየሰለሰው ነው። የደርግ አመራሮች ራሱ መንግስቱ ኃይለማርያም ደሴ በተደረገ ስብሰባ ላይ ዋግ ላይ የተሰራውን ስህተት አምኖ የዋግ ህዝብ ባይፈልግ ኖሮ ወያኔ ተከዜን አትሻገርም ነበር ብሎ መስክሯል። እንደ እውነት የሆነ ዋግ ብቻ ይበቃው ነበር ወይም ወሎ ብቻ። ምንድነው ወሎ ውስጥ ብናየው? ተናገሩ ከወሎ የመጣችሁ ጓዶች። በይፋ ይቅርታ ባይጠይቁም ኢህአዴግም ጊዜው ከረፈደ በኋላ ዋግ ላይ ስህተቶች መሰራቱን በደብረ ጽዮን በኩል በቀሌ በተደረገ ስብሰባ ላይ አምኗል። የብልጽግና መንግስት ለየት ባለ መልኩ የዋግ ህዝብን ለማልማት ፍላጎትና ተነሳሽነት ወስዶ ብዙ የመንገድ ፕሮጀክቶች ከመፍቀድ ጀምሮ በዋግ አስተዳደር አካል የነበሩትን የወፍላ ወረዳ፣ የኮረም ከተማ፣ የዘታ ወረዳንና ሌሎችንም ወደ ዋግ እንዲመለሱ የሚደረገውን ጥረት ከማገዝ ጀምሮ በጠቅላይ ሚኒስትሩ በኩል የዋግ ህዝብ ከላስታ እስከ ተንቤን ልማት እንጂ ጦርነት አይገባውም የሚል መልእክት አስተላልፈው ሁሉ ነበር። የትግራይ ህዝብና የአማራ ህዝብ በፍጹም የጠብ የግጭት ፍላጎት የለውም። የሁለቱም ህዝቦች ሰዎች ጋር በተለያየ አጋጣሚ ተወያይተናል። በጣም ደህንነት ያለበት አካባቢ ነው። ለምሳሌ የሰቆጣ ኮሪደር የሚባለው ከላሊበላ ሙሉ አጎን ይዞ እስከ ትግራይ ጫፍ ያለው ቀጠና እንኳን በኢትዮጵያ በአፍሪካም በጣም የተጎዳ የሚባል አካባቢ ነው። ይሄንን ቀጠና እንዴት አድርገን እንቀይረው ነው ትግራይና ለአማራ ለኢትዮጵያ መንግስት ጭንቀት መሆን ያለበት እንጂ ውጊያ አይደለም። ሆኖም የብልጽግና መንግስትም ወንበሩን ካደላደለ በኋላ ተደላድሎ ከሆነ ማለት ነው የዋግ ኽምራን ህዝብ የልማት ጥያቄዎችን የብረት ፋብሪካ፣ ተፈቅደው የነበሩ የፌዴራል የአስፋልት መንገዶች እንዲቀየሩ አቅጣጫ የተቀመጠላቸው የዳስ ትምህርት ቤቶች፣ ወደ መቀሌ ደሴ የሚደረገውን የህክምና ጉዞና እንግልት እንዲያስቀር በከፍተኛ ሁኔታ እንዲሻሻል ቅድ የተያዘለትን የተፈራ ኃይሉ መታሰቢያ ሆስፒታል፣ የዋግና በአካባቢው ለሚገኙ ተማሪዎች በትንሹ ከ200 ኪሎ ሜትር በላይ ተጉዘው የሚያገኙትን ከፍተኛ የትምህርት ተቋም ዩኒቨርሲቲ ቅድሚያ ተሰጥቶ እንደሚከፈት የተገባለትን ቃል ኪዳን፣ በላስታ ተራሮች ላይ ይገነባል ተብሎ እቅድ ተይዞለት ስለነበረው የስፔስ ሳይንስ ቴክኖሎጂ ግንባታ፣ የሰቆጣ የንጹህ መጠጥ ችግርን በዘለቄታዊ መንገድ ይፈታዋል ስለተባለው የተከዜ ወንዝ ጠለፋ ወይም ገድቦ መሳብ እቅድ ወዘተ አጠቃላይ ስር ነቀል በሆነ መልኩና በልዩ ሁኔታ የዋግ ኽምራን እናለማለን የሚለውን ቃል ቅርጥፍ አድርገው በመምላት እንደተለመደው በቃልና በእርዳታ ብቻ አስተዳድረዋለሁ ብሎ የወሰነ ይመስላል። ለዚህ በቂ ምክንያታዊ ማስረጃ ካስፈለገ አስቸጋሪና የጦፈ ጦርነት አለባቸው በተባሉ አካባቢዎች ተቋርጠው የነበሩ የልማት ስራዎች መቀጠላቸው የታወቀ ሲሆን የዋግ ፕሮጀክቶች ግን እንኳን ይህን የመሰለ አጋጣሚ ያገኘን በሚል የጸጸት ስሜት ተቋርጠው እንዲቀሩ ተደርገዋል። በስንት ጩኸት የቀጠለው የላሊበላ ሰቆጣ የመንገድ ፕሮጀክትም መቀለጃ ሆኖ ምን ያህል ቅሬታ እየቀረበበት እንደሆነ የሚታወቅ ሀቅ ነው። በመጨረሻም ደርግ ዋግን በጉልበት ጸጥ አደርጋለሁ ብሎ አሰበ። ነገር ግን ችግር ውስጥ ገብቷል። ኢህአዴግም ዋግን በድህነትና በሰባት ጣሳ ስንዴ እንዳይሞትም እንዳይድንም አንበርክኬ ገዛዋለሁ ብሎ አሰበ። ሆኖም ራሱ በፈጠረው የዘር ፖለቲካ ተጠራርጎ የሆነ ጎሬ ውስጥ ከተተው። ብልጽግና ደግሞ የሆነ አካባቢን ብቻ እያለማሁና የፖለቲካዊ ድጋፍ አድርጌ ዋግንም ሆነ ሌላውን ኢትዮጵያዊ ገዛለሁ ብሎ ያሰበ ይመስላል። በዚህ ከቀጠለ መጨረሻው እንደማያምር ለማወቅ ነብይ መሆን አይጠይቅም። የዋግ ህዝብ መረጠኝ አልመረጠኝ በስልጣኔ ላይ ለውጥ አያመጣም የሚል ስሌትም ሰርቶ ሊሆን ይችላል። ለማንኛውም ኢትዮጵያ ስትል ከልብህና ከውስጥህ ከሆነ የላስታና የዋግን የተንቤንን አካባቢዎችና ኮሪደር ልትረሳ አትችልም። ከረሳህ ደግሞ ኢትዮጵያ የሚለውን ስያሜ ለስሙላ ከመጥቀስ በቀር የአድሎ የዘር ፖለቲካ ውስጥ ገብተሃል ማለት ነው።